ንጉሥ በጥሊሞስ 46ቱን መጻሕፍተ ብሉያት ከዕብራይስጥ ወደ ጽር ቋንቋ ሲያስተረጉም የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። ስምዖን የኢሳይያስን የትንቢት መጽሐፍ እየተረጎመ ሳለ እነሆ ድንግል ትጸንሳለች ከሚለው ምዕራፍ ደረሰ። እንዴት ድንግል በድንግልና ትወልዳለች ብዬ ተረጉመዋለሁ? ይህንን የአሕዛብ ንጉሥ የእስራኤልስ መንግሥት ይቀበሉኛል ብሎ ፈርቶ ሴት ትጸንሳለች ብሎ ተረጎመው። እንቅልፍ መጥቶበት ተኛ። ቢነቃ ሴት የሚለው ተፍቆ ድንግል ተብሎ ተጽፎ አገኘው። ድንግል የሚለውን ፍቆ ሴት ብሎ ጻፈው። ዳግም እንቅልፍ መጥቶበት ተኛ። ቢነቃ ሴት ብሎ የጻፈው ተፍቆ ድንግል ተብሎ ተጽፎ አገኘው። ሦስቴም ይህ ሁኔታ ቀጠለ። በሦስተኛው ከእንቅልፉ ነቅቶ ፍቃለሁ ሲል እግዚአብሔር በተዋህዶ ያከበረው ወልድን ሳያይ እንዳይሞት መንፈስ ቅዱስ ተገልጾ ተናገረው። የእግዚአብሔር የማዳን ቀን የአባቶቹ የነቢያት ተስፋን እየተጠባበቀ ስምዖን 500 ዓመት ኖረ። ፍጥረታት ሳይፈጠሩ አዳም ሳይበድል ለእናትነት የተመረጠች እመቤት ከሐናና ከኢያቄም አብራክ ተገኘች። የአዳም ኃጢአት በዘር ያልተላለፈባት ንጽሕት እመቤት ለአምላክ ማደሪያነት በዚህ ምድር ተወለደች። 3 ዓመት በእናትና አባቷ ቤት 12 ዓመት በቤተ መቅደስ አደገች። መላእክት የዕለት ምግቧን እያመጡላት ከሰማይ ሰማያዊ ዝማሬ ከምድር የካህናቱን ምስጋና እያዳመጠች እናታችን ቅድስት ድንግል ማርያም አደገች። በአይሁድ ላይ ያደረ ሰይጣን ቤተ መቅደሳችንን ታሳድፋለች በሚል ምክንያት ከቤተ መቅደስ አስወጧት። በካህኑ ዘካርያስ ጸሎትና ልመና አረጋዊ ዮሴፍ እመቤታችንን እንዲጠብቃት ተመረጠ። የመዳን ቀን ደረሰ። እግዚአብሔር ከላይ ከአርያም ሆኖ ምድርን ጎበኛት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎ ቅዱስ ጳውሎስ ለገላትያ ሰዎች እንደነገራቸው በስድስተኛው ወር ቅዱስ ገብርኤል መልአክ በእግዚአብሔር ፊት ጸጋን ወዳገኘችው ወደ ድንግል ማርያም ተላከ። የምስራቹን ሊናገር አምላክ ወደ ምድር መጥቶ ሰው ሆኖ የሰውን ልጅ ለማዳን ንጽሕናዋን ወዶ ለእናትነት እንደመረጣት ሊያበስራት መጣ። ጸጋን የተመላሽ ሆይ ደስ ይበልሽ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። በክርስቶስ በቤተልሔም መወለድ የጥሉ ግድግዳ ፈረሰ። ሰውና መላእክት በአንድነት ዘመሩ። ስብሐት ለእግዚአብሔር በሰማያት ለእግዚአብሔር በሰማይ ምስጋና ይሁን፣ ወሰላም በምድር ስምረቱ ለሰብ ለሰውም በጎ ፈቃድ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ በቤተልሔም ዘመሩ። ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ በሥጋ የተገለጸውን እግዚአብሔር ወልድን በኦሪት ሥርዓት መሠረት ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የጌታን ቀን የሚጠብቀው አረጋዊው ስምዖን ከአልጋ ተጣብቆ ይኖር ነበር። መንፈስ ቅዱስ አጽንቶና አነሳስቶ ወደ ምኵራብ ወሰደው። ዮሴፍና እመቤታችን ጌታን ወደ ቤተ መቅደስ ባገቡት ጊዜ አረጋዊው ስምዖን ተቀብሎ አቀፈው። ጌታን በማቀፉ ታደሰ፣ ኃይልና ብርታት ሆነው። አንደበቱን ከፍቶ እያመሰገነ ተናገረ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህ ለእስራኤልም ክብር ነው አለ። እናቱ ማርያምን ግን እንደ ጦር የሚከፍል ሐዘን በልብሽ ያድራል አላት። የልጇ የወዳጇ የመስቀል ሞት ለእናቱ ለድንግል ማርያም እንደ ጦር የምትሰማ ሐዘን ናትና ጌታ ከኀጢአት በስተቀር ሰው የሚሠራውን ሁሉ ይሠራ ነበር።
በልጅነት ወራቱም እንደ ልጆች ይጫወት ነበር። አንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታችን ኢየሱስ ክርስቶስ በፀሐይ ጮራ ወይንም በፀሐይ እግር ላይ ወጥቶ ተቀመጠ። አብረውት ያሉ ሕፃናት ኢየሱስ በፀሐይ ጨረር ላይ እየተመላለሰ ሲጫወት ሲያዩ ሕፃናቱ እነርሱም እንደርሱ በፀሐይ እግር ላይ መቀመጥ ፈልገው ከቤቱ ጣራ ላይ ወጡ። በፀሐይ ጨረር ላይ ዘለን እንቆማለን እያሉ ቢዘሉ ወደ መሬት ወድቀው ሞቱ። አካባቢው በልቅሶ ታወከ። ልጆቻቸው የሞቱባቸው ዘመዶች እመቤታችንን ልጅሽ በምን ጥበብ ነው በፀሐይ ጮራ ላይ የተቀመጠ? የኛ ልጆች ልጅሽን አይተው እንደርሱ ለማድረግ ሞክረው እየወደቁ ሞቱብን ብለው አንገላቷት። ልጇን ኢየሱስ ክርስቶስንም ይዘው ደበደቡት። ለምን ትደበድቡኛላችሁ ብሎ ወደ ሞቱት ሕፃናት ሄደ። ከሞት አስነሳቸውና በእውነት እኔ ገደልኳችሁ ብሎ ጠየቃቸው። ሁሉም ተነስተው በአንድ ቃል አቤቱ ጌታችን አምላካችን ሆይ አንተስ ትንሣኤያችን ነህ፣ ለአንተ ምስጋና ይገባሃል፣ ለላከህ ለአብ ምስጋና ይገባል፣ ለባሕሪ ሕይወትህ ለመንፈስ ቅዱስ ምስጋና ይገባል፣ መላእክት በሰማይ ሲያመሰግኑህ ሰምተናል አሉ። የአካባቢው ሰዎች ግን በነገሩ ተደናገጡ። አንድ ጊዜ ጌታ በልጅነት ወራቱ እንደ ሕፃናት በሰገነት ሆኖ ከልጆች ጋር ይጫወታል። ሕፃናቱ ተሰባስበው እንዳሉ ከሕፃናቱ መሃል አንድ ሕፃን ከሰገነቱ ላይ ወደቀና ሞተ። የዚያ ሕፃን ልጅ ስም ዜኑ ይባላል። አብረውት የሚጫወቱ ሕፃናት የልጁን መውደቅ ሲመለከቱ ፈርተው ሸሹ። ጌታችን ኢየሱስ ክርስቶስ ግን በዚያ ሰገነት ላይ ብቻውን ቀረ። የሞተው ልጅ ዘመዶች እየተሯሯጡ መጡ። ጌታንም አንተ ነህ ገፍተህ የጣልከው ብለው ያዙት። እርሱ ግን አልጣልኩትም እያለ ተናገራቸው። እጅግ ብዙ ዘበዘቡት፣ መረመሩት። ከመሃላቸው ወጥቶ ወድቆ ወደ ሞተው ልጅ ሄዶ በታላቅ ድምፅ ዜኑ ዜኑ ብሎ ተጣራ። አልዓዛር አልዓዛር ከመቃብር ውጣ ብሎ አልዓዛርን ከመቃብር እንደጠራው ዜኑ ዜኑ ብሎ ተጣራ። የዚያ ሕፃን ዓይኖች ተገለጡ። ጌታም ያን ሕፃን ጠየቀው። ዜኑ እኔ ነኝ ከገደል የጣልኩህ አለው። ያም ሕፃን አይደለም አንተ አልጣልከኝም ብሎ በዘመዶቹ ፊት መሰከረ። ሕዝቡ እርሱ ብቻውን ታላላቅ ተአምራት ያደረገ ከልዑላን ይልቅ ልዑል ነው እግዚአብሔር እያሉ አመሰገኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ የ5 ዓመት ልጅ በነበረ ጊዜ ከወንዝ ወርዶ ይጫወት ነበር። በልዩ ጥበብና ዕውቀት ውሃውን እያፈሰሰ አሸዋውን እያጣራ ደቃቁን አፈር በጉድጓድ ውስጥ እያስቀመጠ ይጫወታል። የላመውን ደቃቅ አፈር ጭቃ አድርጎ 12 የወፍ ቅርጽ ሠራ። ይህን እያደረገ የሚጫወትበት ቀን ዕለተ ሰንበት ነበር። አብረው የሚጫወቱ ሕፃናት አብረውት ነበሩ። አንድ አይሁዳዊ ጌታ የሚሠራውን አይቶ ወደ ዮሴፍ ሄዶ ሕፃኑ ኢየሱስ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስል ሠራ ብሎ ጌታን ከሰሰው። አረጋዊ ዮሴፍ ይህን ስሞታ ሰምቶ ወደ ጌታ ኢየሱስ ክርስቶስ ሄዶ በሰንበት ለምን ይህን አደረክ ብሎ ተናገረው። ጌታም እጆቹን አጨበጨበና እፍ አለባቸው። ከአፈር ባበጃጀው በአዳም ላይ የሕይወት እስትንፋስን እፍ ያለ ጌታ ጭቃ አብኩቶ በሠራቸው የወፍ ምስል ላይ እፍ አለባቸውና ከዚህ ሂዱ፣ ሰው ከሌለበት ከዚያ ስፍራ ብረሩ አላቸው። እነዚያ በጭቃ የተሠሩ ወፎች የእግዚአብሔር ልጅ የተመሰገነ ነው እያሉ ከእርሱ ጋር የሚጫወቱ ሕፃናት እንደርሱ ጭቃ ለውሰው የወፍ ምስል ሠሩ። ከዚያ ከጠዋት እስከ ማታ ጉሮሯቸው እስኪያብጥ በእነዚያ ከጭቃ በተሠሩ ወፎች ላይ እፍ አሉባቸው። አንዳቸውም አልበረሩም።
እባክህ ፈጽሞ እንዲንቀሳቀሱ ማድረግ አልተቻለንምና ምን እናድርግባቸው? አንተ እፍ በልባቸው እያሉ ለመኑት። እሱ ግን የሚያደርገውን ያውቅ ነበርና ዝም አለ። አንድ ሕፃን ግን ጭቃውን እፍ በማለቴ አዕዋፍ ይሆኑ ዘንድ እባክህ ሥልጣን ስጠኝ እያለ አብዝቶ ለመነው። ሕፃኑ ኢየሱስም ሂድና የድንግል ማርያም ልጅ ተነስታችሁ ብረሩ ብሏችኋል ብለህ እፍ በልባቸው አለው። እንደ ተባለው ብሎ እፍ አለባቸው፣ አዕዋፍ ሆነው በረሩ። ዳግም ግን ከጭቃ ለውሶ እፍ ቢልባቸው ሊበሩ አልቻሉም። ይህ ሕፃን ድጋሚ እንዳልበረሩለት ሲያውቅ ወደ ጌታ እያለቀሰ ተመለሰ። ነገር ግን እሱ ተሰውሮ ነበርና አላገኙትም። ለሕፃናቱ ወላጆች፣ ለአካባቢው ሰዎች ነገሩ አስደንጋጭና አስፈሪ ሆነባቸው። በሌላ ጊዜ ጌታችን ኢየሱስ ክርስቶስ በሕፃንነት ወራቱ ከሕፃናቱ ጋር ሲጫወት አንድ ሕፃን ሲሮጥ የጌታን ልብ መታው። ጌታም ያንን ልጅ ሕይወትህ ተቋረጠች አለው። በዚያ ጊዜ ያ ልጅ ወደቀና ሞተ። በአካባቢው የነበሩ የሕፃኑን መሞት የተመለከቱ ሁሉ ደነገጡ። የሚናገረው ሁሉ የሚፈጸምለት ይህ ሕፃን ልጅ ከማን ወገን ይሆን ብለው ተደነቁ። የሞተው ልጅ ዘመዶች ስለ ልጃቸው አለቀሱ። ወደ አረጋዊው ዮሴፍና ወደ እመቤታችን ሄደው ይሄ ልጅ ከእናንተ ጋር እያለ እናንተ ከእኛ ጋር መኖር አትችሉም፣ ከዚህ ሂዱልን አሏቸው። በልጅነት ወራቱ እንደ ልጆች እየተጫወተ እንደ አምላክነቱ ተአምራት እየሠራ አደገ። ጌታ የ7 ዓመት ልጅ ሳለ እናቱ ቅድስት ድንግል ማርያም ውሃ ይቀዳላት ዘንድ ላከችው። በጥበብና በሞገስ ለእናቱ እየታዘዘ አደገ እንዳለ መጽሐፍ። በመንገድ ላይ ውሃ የሚቀዳበት ገንቦ ተሰበረ። ልዑለ ባሕሪ ሁሉን የሚያደርግ ድንቅ አምላክ ነውና ውሃውን በለበሰው ልብስ ይዞ ወደ እናቱ ተመለሰ። እመቤታችን ቅድስት ድንግል ማርያም በነገሩ ፈጽማ ተደነቀች። የሚያደርገውን እየተመለከተች በልቧ ተጠብቀው ነበር እንዳለ ቅዱስ መጽሐፍ። በ8ኛው ዓመቱ አረጋዊ ዮሴፍ ይሄ ሕፃን መጽሐፍትን መማር አለበት ብሎ ከመምህር ዘንድ ወሰደው። ሕፃኑ ኢየሱስ ክርስቶስ ትምህርት ቤት ገባ። መምህሩ አልፋና ቤጣ በል ብሎ ጌታችንን አዘዘው። ጌታችን ኢየሱስ ክርስቶስ ግን እንደ ሕፃናቱ በል የተባለውን አልደገመም። አልፋ ማለት ትርጉሙ ምንድነው ንገረኝ ብሎ መምህሩን መልሶ ጠየቀው። መምህሩ ፍጹም አዋቂ መሆኑ ስለገባው ደነገጠና ማስተማሩን ተወ። በሌላ ጊዜ መምህሩ ሲጽፍ ጌታችን ኢየሱስ ክርስቶስ ቀዩንና ጥቁሩን ቀለም ወስዶ ደባለቀበት። መምህሩ ይህን በተመለከተ ጊዜ ይሄ መበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታችን ግን ለምን ትመታኛለህ? ቀለሙን እንደነበረ መልሶአለሁ ብሎ ጥቁሩን ከቀይ ቀለም ለይቶ እነሆ ገንዘብህ ይኸው ውሰድ ብሎ ሰጠው። መምህሩ ሁኔታው አስደነገጠው፣ በነገሩ ተገረመ። በነፍስና በሥጋ በውስጥም በአፋ ድንግል ወደምትሆን ወደ ጌታችን እናት ወደ እመቤታችን ሄዶ ይሄ ልጅሽ ማን ነው? የሚሠራው ተአምርስ ምንድነው? ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ብሎ ትንቢት የተነገረለት እሱ ነው እንዴ? ብሎ ግራ ተጋብቶ መልሶ አስረከባት። ጌታ የ12 ዓመት ልጅ ሲሆን እንደ ልማዳቸው የፋሲካን በዓል ሊያከብሩ አረጋዊው ዮሴፍና እናቱ ክብርት እመቤታችን ጌታን ይዘው ወደ ኢየሩሳሌም ወጡ።
ከበዓሉ በኋላ ከብዙ ሕዝብ ጋር ሆነው ከኢየሩሳሌም ሲመለሱ ከኋላቸው የሚከተላቸው መስሏቸው ነበር። አገራቸው ሲደርሱ ከዘመዶቻቸውና አብረው ከተጓዙት ሰዎች መካከል ቢፈልጉት አጡት። እመቤታችን በልጇ በወዳጇ መጥፋት አዘነች። መሪር እምባን ካዘነችባቸው ሐዘናት አንዱ ይሄ ልጇ መጥፋት ነበር። ከዮሴፍ ጋር ወደ ኢየሩሳሌም ተመልሰው ይፈልጉት ጀመር። እርሱ ግን በኢየሩሳሌም ከሊቃውንት ጋር በምኵራብ ውስጥ ተቀምጦ ከካህናቱ ጋር እየተከራከረ ከነቢያት መጻሕፍትና ከኦሪትም እየጠቀሰ የተሰወሩትን ምሳሌያት ሁሉ እያብራራ ያስረዳቸው፣ ሊቃውንቱንም ይጠይቃቸው ነበር። በምኵራቡ ሲያገኙት እናቱ ልጄ ሆይ ስለምን እንዲህ አደረግክ አለችው። ሕፃኑ ኢየሱስም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። ጌታችን ኢየሱስ ክርስቶስ በጥበብና በቁመት በሞገስም አደገ። ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ እንዳለ ቅዱስ ዮሐንስ ወንጌል። 30 ዓመት ሲሞላው በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። መጥምቁ ዮሐንስ በዚያ ወራት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በይሁዳ ምድረ በዳ ይሰብክ ነበር። ጌታችን ኢየሱስ ክርስቶስም በዮሐንስ እጅ ተጠመቀ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ። እግዚአብሔር አብ በደመና ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከተጠመቀ በኋላ ወደ ገዳመ ቆሮንጦስ ገባ። ሕግ ሰሪ ነውና ጾምን የሕግ መጀመሪያ ያደረጋት። ሥራውን በጾም ጀመረ። ጾም ለምግባርና ለትሩፋት መሠረት ናትና። ከጾመ በኋላ ተራበ። ረሃቡም የፈቃድ ረሃብ ነው እንጂ እንደኛ ረሃብ አይደለም። በዚህ ወቅት የሚፈታተነው ዲያብሎስ ወደ እርሱ ቀረበ። እግዚአብሔር አብ የምወደው ልጄ ይህ ነው ብሎ ሲመሰክር ሰምቶአልና የእግዚአብሔር ልጅ ከሆነ ብሎ እውነት የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ጌታችን ኢየሱስ ክርስቶስም መልሶ ሰው በእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ይህንን የስስት ፈተና ድል ነሳው። በዚህ የተረታ ሰይጣን ወደ ቅድስት አገር ወደ ኢየሩሳሌም ወሰደው። እርሱ የሚወስደው ሆኖ አይደለም፣ ፈቃዱን አውቆ ሄደ እንጂ። ከመቅደስ ጫፍ ላይ አቁሞ ነቢያት ስለ እርሱ የመሰከሩለትን የትንቢት መጽሐፍ እየጠቀሰ ፈተነው። መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና እግዚአብሔር ልጅ ከሆንክ ራስህን ወርውር አለው። ጌታችን ኢየሱስ ክርስቶስም ጌታ አምላክህን አትፈታተነው ተብሎ ተጽፏል ብሎ ድል ነሳው። ከዚህ በኋላ ወደ ረጅም ተራራ ወጣው። ነገሥታትን ድል በማልነሳበት በቤተ መቅደስ ቢሆን ድል ነሳኝ እንጂ ነገሥታትን ድል በምነሳበት በተራራ ቢሆን መቼ ድል ይነሳኝ ነበር የሚለውን ፈቃዱን አውቆ ሄደለት። የዓለምን መንግሥታት ሁሉ ክብራቸውን አሳይቶ ደፋር ነውና ወድቀህ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው። ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ አባረረው። ይህንን የፍቅረ ነዋይ ፈተናም ድል ነሳው። እናንተም እነዚህን 3 ታላላቅ ፈተናዎች ድል ንሷቸው ሲል ከኋላዬ ዞር በል ብሎ ባረረው። እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ጌታ በምድር በተመላለሰበት ጊዜ እጅግ ብዙ ድንቅ ተአምራት አድርጓል። በአንድ ሀገር ሳለ ሁለንተናው በለምጽ የተያዘ ሰው አገኘ። ወደ ጌታችን ኢየሱስ ክርስቶስ ቀርቦ ሰገደለት። ግንባሩን መሬት አስነክቶ ማለደው። አቤቱ ከወደድክ እኔን ማዳን ይቻልሃል አለው። የሰው ልጆችን ማዳን የሚወድ ጌታ እወዳለሁ ንጻ አለው። ያን ጊዜውኑ ለምጹ ለቀቀው። እንደ አዲስ ተፈጥሮ ገላው የሚያበራ ሆነ። ደዌው ፈጽሞ ለቀቀው። ለማንም እንዳትናገር ተጠንቀቅ፣ ሄደህ ራስህን ለካህን አሳይ፣ ስለ መዳንህ መባ አቅርብ ብሎ አዘዘው። የሚከተሉት በረከቱ።
ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰባሰቡ ነበር። በገሊላ ባህር ዳር በስተሰሜን ባለች ወደ ናሆም መንደር ወደ ቅፍርናሆም ገባ። ጌታችን ኢየሱስ ክርስቶስ እየተዘዋወረ ሲሰብክ መኖሪያው ቅፍርናሆም ነበር። ወደ ቅፍርናሆም ሲገባ ልጁ የታመመበት የጌታን ተአምራት የሰማ አንድ የመቶ አለቃ ወደ ጌታ ኢየሱስ ክርስቶስ እየገሰገሰ መጣ። ጌታን ባገኘው ጊዜ ብላቴናዬ ሽባ ሆኗል፣ እጅግ እየተሰቃየ በቤቴ ተኝቷል፣ አድንልኝ ብሎ ለመነው። እሺ መጥቼ ፈውሰዋለሁ አለ ጌታ። መቶ አለቃው ግን ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባም፣ ቃል ብቻ ተናገር፣ በቃልህ ልጄ ይፈወሳል አለው። እኔ የምገዛቸው ባሪያዎች አሉኝ፣ ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ይህንንም አድርግ ብለው ያደርጋል አለ። ጌታችን ኢየሱስ ክርስቶስ በሰውየው ላይ ባየው 3 ነገር ተደሰተ፤ ሃይማኖት፣ ጥበብና ትሕትና። ጌታ በኢየሩሳሌም እንኳን እንዲህ አይነት ትልቅ እምነት አላገኘውም ብሎ ተናገረ። የሰውየው እምነት አስደስቶታልና ሂድ እንዳመንክ ይሁንልህ አለው። ያ የመቶ አለቃ ወደ ቤቱ ሲመለስ ልጁ ድኖ ወደ እርሱ ሲመጣ አገኘው። የዳነበትን ሰዓት ቢጠይቅ ጌታ ሂድ እንዳመንክ ይሁንልህ ብሎ የተናገረበት ሰዓት ነበር። እንደ እምነቱ ሆነለት። ጌታ ወደ ባህር ማዶ ተሻግሮ ጌርጌሴኖን በሚባለው በመቃብር ስፍራ ሊያልፍ ከታንኳይቱ ወጣ። በዚያ በመቃብር ስፍራ አጋንንት የሰለጠነበት እርኩስ መንፈስ የሚያሰቃየው የአካባቢው ሕዝብ የሚፈራው አንድ በሽተኛ ሰው ነበር። ሰንሰለቱን ይበጣጥሳል፣ የታሰረበትን እግረ ብረት ይሰባብራል። ያሸንፈው የሚችል ሰው አልነበረም። በዚያ ጨለማ መቃብር ሌሊትና ቀን ይጮኻል። ማንም ሰው ደፍሮ በአካባቢው አያልፍም ነበር። ድንጋይ ይዞ ሰዎችን እያባረረ ይገላል። ሰውነቱን በድንጋይ እያደማ ያቆስላል። ጌታችን ኢየሱስ ክርስቶስ በዚያ ሲያልፍ ከመቃብር ወጥቶ ተገናኘው። የተከተሉት ሐዋርያት ፈርተው በሩቅ ቆሙ። የአጋንንት ያደረበት ሰው ጌታችን ኢየሱስ ክርስቶስን ባየው ጊዜ ተንቀጠቀጠ፣ ሰገደለት። አጋንንቱ እየጮኸ የልዑል እግዚአብሔር ልጅ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ እያለ ተማጸነው። ጌታችን ኢየሱስ ክርስቶስም ስምህ ማን ነው ብሎ ጠየቀው። የዚያ ሰው ላይ ያደሩ ብዙ አጋንንት ነበሩና ስሜ ሌጊዮን ነው አለ። ሌጊዮን ማለት ጭፍራ ማለት ነው። ጌታ ኢየሱስ ክርስቶስ እነዚያ ርኩስ መናፍስት ከዚህ ሰው እንዲወጡ አዘዛቸው። አጋንንቱ ግን ከሀገር ውጭ እንዳይሰዳቸው አጥብቀው ለመኑት። ወደ ሪያዎቹ ንግባ ብለው ተማጸኑት፣ ፈቀደላቸው። አጋንንቱ ከሰውየው ላይ እየወጡ ወደ ሪያዎቹ ገቡ። ያ ሰው ወደ ሰውነቱ ተመለሰ። አጋንንት አድረውበት ከሰው በታች አድርገውት በመቃብር ያኖሩት ነበር። ጌታችን ኢየሱስ ክርስቶስ አጋንንቱን አውጥቶለት ሕይወቱን ሰጠው። ጌታ ሆይ ከአንተ ጋር ልኑር ብሎ ለመነው። ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ጌታችን ኢየሱስ ክርስቶስ ታላቅ ነገርን እንዳደረገለት በከተማው ሁሉ እየሰበከ ሄደ። 12 ዓመት ደም ሲፈሳት የነበረች አንዲት ሴት በኢየሩሳሌም ትኖር ነበር። መድኃኒትን ፍለጋ ብዙ ባለ መድኃኒት ጋር ሄዳ ነበር። ገንዘቧን ሁሉ ከስራ መፍትሄ አላገኘችም ነበር። ተሰቃየች። የአካባቢው ሰዎች ዓይንሽን ላፈር ብለው አራቋት። ከሰው ተገልላ በአፍረት ተሸማቃ ትኖር ነበር። አንድ ጊዜ ጌታችን ኢየሱስ ክርስቶስ በሚከተሉት ሕዝቦች ተከቦ ወንጌልን እያስተማረ ሲያልፍ ቀርቤ የልብሱን ጫፍ ብነካ ድናለሁ ብላ አሰበች። በሕዝብ መሃል ተጋፍታ ገብታ የልብሱን ጫፍ ዳሰሰች። ወዲያው የደም ምንጯ ደረቀ። ከስቃዩም እንደዳነች በሰውነቷ አወቀች። ጌታ ወደ ሕዝቡ ዞሮ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ ተገረሙ።
ይሄ ሁሉ ሕዝብ እየተጋፋው እንዴት ልብሴን ማን ነካ ይላል ብለው አሰቡ። ጌታ ያችን የ12 ዓመት ደም የፈሰሳት ሴት ተመለከታት። በርኅራኄው በምሕረቱ ዓይኖቹ ፈለጋት። እግሩ ስር መጥታ ተንበረከከች። እውነቱን ሁሉ ነገረችው። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት። እርሱ ሕያው መድኃኒት ነውና ለሁሉም መድኃኒትና ፈውስን ይሰጣል። ኢያኢሮስ የተባለ የምኵራብ አለቃ የ12 ዓመት ልጁ ሞተችበት። ወደ ጌታችን ኢየሱስ ክርስቶስ ዘንድ ሄዶ ልጄ ሞተች፣ እባክህ እጅህን ጫንባትና በሕይወት ትኑር ብሎ ተማጸነው። በዚህ ወቅት ጎረቤቶቹ መጥተው ልጅህ ሞታለችና ከእንግዲህ መምህሩን አታድክመው፣ አያስፈልግህም አሉት። እርሱ ግን አልተቀበላቸውም። እንዴት ልጄ ትሞታለች እያለ በኢየሱስ ክርስቶስ ፊት አለቀሰ። ጌታችን ኢየሱስ ክርስቶስ ግን እመን ብቻ እንጂ አትፍራ አለው። ጴጥሮስን ያዕቆብንና የያዕቆብን ወንድም ዮሐንስን ብቻ አስከትሎ ወደ ምኵራብ አለቃው ቤት ሄደ። በምኵራብ አለቃው ቤት በልጅቷ መሞት ጎረቤትና ዘመዶቿ ያለቅሳሉ። ኢየሱስ ክርስቶስ ወደ ሞተችው ልጅ ቀርቦ እጇን ይዞ ጣቢታ ተነሽ አላት። ያቺ የሞተች ሕፃን ተነሳች። የምትበላውን ስጧት ብሎ አዘዘ። ይህንንም ነገር ማንም እንዳያውቅ አጥብቆ ተናገራቸው። የሞቱትን አስነሳ፣ የታመሙትን ፈወሰ፣ ለተራቡት የሕይወት እንጀራን መገባቸው። ሲያልፍ ከመወለዱ ጀምሮ ዕውር የሆነ ሰው አየ። ዘወትር እጁን ዘርግቶ ሰዎች እንዲዘከሩት ይለምናል። ደቀ መዛሙርቱ ይህንን ዓይነ ስውር አይተው ይህ ሰው ዕውር ሆኖ እንዲወለድ ኀጢአት የሠራ ማን ነው? እርሱ ወይስ ወላጆቹ? ብለው ኢየሱስ ክርስቶስን ጠየቁት። እርሱ ኀጢአተኛ ነው ወይንም እናት አባቱ በድለዋል ብለው ያስቡ ነበርና። ጌታችን ኢየሱስ ክርስቶስ ግን እርሱ ወይንም ወላጆቹ ኀጢአት አልሰሩም፣ የእግዚአብሔር ሥራ በእርሱ እንዲገለጥ እንጂ ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። እየተመራ ሄደ፣ እያየም ተመለሰ። ሁሉም ዓይኑ ታውሮ በመንገድ ዳር ተቀምጦ ሲለምን ያውቁት ነበር። ዓይኖቹ በርተውለት ቢያዩ እርሱ ነው አይደለም ብለው ተገረሙ። ሌሎች እርሱ ነው፣ ሌሎች ደግሞ አይደለም እርሱ አይደለም አሉ። እርሱ ግን እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ? እንዴትስ ማየት ቻልክ? አሉት። ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ዳነኝ፣ ብርሃኔን መለሰልኝ አላቸው። ያ ሰው ወዴት ነው አሉት። አላውቀውም አላቸው። ጌታችን ኢየሱስ ክርስቶስ የዚህን ሰው ዓይን ያበራበት ቀን የሰንበት ቀን ነበርና እንዴት ይህ ሰው ሰንበትን አያከብርም? እንደምን በሰንበት ዓይንህን ያበራል? ብለው ዓይነ ስውር የነበረውን ሰው ሞገቱት። እንዴት ኀጢአተኛ ሰው ይህንን ያደርጋል? ብለው ጨቀጨቁት። ስለ ሰውየው አንተ ምን ትላለህ? ብለው ፈሪሳውያኑ ዓይነ ስውር የነበረውን ሰው ጠየቁት። እርሱ ነቢይ ነው አላቸው። በፈሪሳውያን ዘንድ በዚህ ምክንያት በመሃላቸው መለያየት ተፈጠረ። ከኢየሩሳሌም አጠገብ ባለው ቢታንያ በተባለው መንደር ማርያም፣ እህቷ ማርታና ጌታ የሚወደው ወንድማቸው አልዓዛር ይኖሩ ነበር። ጌታን በቤታቸው እየተቀበሉ ያስተናግዱት ነበር። ጌታ ሆይ እነሆ የምትወደው ታሟል፣ ሳይሞትብን ድረስ ብለው መልእክተኛ ላኩበት። ይሄ አልዓዛር ሕመም የእግዚአብሔር ልጅ እርሱን አስነስቶ በጌትነት ይገለጥ ዘንድ ነው እንጂ ለሞት አይደለም ብሎ መልእክተኞቹን መለሳቸው። ጌታችን ኢየሱስ ክርስቶስ መታመሙን ሰምቶ 2 ቀን በነበረበት ስፍራ ዋለ። ለኢየሩሳሌም 15 ምዕራፍ ያህል ቅርብ ወደ ነበረችው ወደ ቢታንያ መንደር መልእክቱ በደረሰው በ4ኛው ቀን ጌታችን ኢየሱስ ክርስቶስ መጣ። አልዓዛር ሞቶ ዘመዶቹና እህቶቹ አልቅሰው ገንዘው ቀብረውት ነበር። ማርታ የኢየሱስ ክርስቶስን የመምጣት ወሬ ስትሰማ ልትቀበለው ወጣች።
ወጣች። ጌታ ሆይ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር አለችው። ድውይ የሚፈውስ እንጂ ሙት የሚያስነሳ አልመሰላትም ነበር። አንቺ አላመንሽም እንጂ ወንድምሽ ይነሳል አላት ኢየሱስ ክርስቶስ። አውቃለሁ በዕለተ ምጽአት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ያጽናኗቸው ከእነርሱ ጋር በቤት የነበሩ ወዳጅ ዘመዶቻቸው ለቀስተኛው ሁሉ ተሰባሰበ። ማርታ ማርያምን ጠራቻት። ማርያም ኢየሱስ ክርስቶስን ስታይ እንደ እህቷ እንደ ማርታ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስ ክርስቶስም ማርያም ስታለቅስ ከእርሷ ጋር ያሉት አይሁድ ሁሉ ሲያለቅሱ አይቶ ስለ አልዓዛር አለቀሰ። በመንፈሱ አዘነ፣ በራሱም ታወከ፣ እምባውን አፈሰሰ። ወዴት አኖራችሁት አለ። ነገሩት። የሚከተሉትን አዘዛቸው። ድንጋዩን ከመቃብሩ ላይ አነሱት። የሞተው የአልዓዛር እህት ማርታ ጌታ ሆይ 4ኛ ቀን ሆኖታልና አሁን ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት። ድንጋዩን አነሱት። አልዓዛር አልዓዛር ብሎ ተጣራ። በመቃብር ያሉ ድምፁን የሚሰሙበት ቀን ይመጣል ብሏልና በመቃብር ያለው አልዓዛር የጌታን ድምፅ ሰማ። እጆቹና እግሮቹ በመግነዝ እንደተገነዙ ፊቱም በጨርቅ እንደተጠመጠመ ነበር። እንደተገነዘ ከመቃብር ወጣ። ደቀ መዛሙርቱን የመፍታትና የማሰር ሥልጣን እንደተሰጣቸው ሲያመለክት ፍቱትና ይሂድ ተዉት አላቸው። የሞትን ኃይል ሰብሮ የሞቱትን አስነሳ፣ የታመሙትን አዳናቸው፣ የዕውራንን ዓይን አበራ። 4ኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ፣ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ፣ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። ጌታችን ኢየሱስ ክርስቶስ ወደ ገሊላ ተመለሰ። ወንጌልን ማስተማር ሲጀምር ዕድሜው 30 ዓመት ሆኖት ነበር። በምኵራብ እየገባ ያስተምር ነበር። ሁሉም ከትምህርቱ የተነሳ ይገረሙ ይደነቁ ነበር፣ ያመሰግኑትም ነበር። ቃሉን የሚሰሙት የሚከተሉት በረከቱ። ከሮማውያን ቀኝ ግዛት ነፃ ያወጣናል ብለው የጠበቁ የእስራኤል ዘነፍስ መድኃኒትን የናፈቁ በደዌ ሥጋ በደዌ ነፍስ የተያዙ በበሽታ የሚማቅቁ ተስፋ ያጠራቸው የምሥራቹን ለመስማት 5 ገበያ የሚሆን ሕዝብ ይከታተለዋል። ሐሙስ ማታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ። በኪሩቤል ትከሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውሃውን በብረት አድርጎ በጌታ አምሳል የምእመናንን እግር ያጥባል።
ከጸሎተ ሐሙስ በበነጋው የስቅለቱ መታሰቢያ ዕለት ነው። በዚህ ዕለት የጌታችን ሕማምና ሞቱን የሚናገሩ መጻሕፍት ይነበባሉ፣ መዝሙራት ይዘመራሉ። ሕዝቡ ሁሉ የጌታን ሕማምና ሞት እያሰቡ ክርስቶስ ለእኛ ያደረገውን መከራ እየተዘከረ ይሰገዳል። ክብር ወስብሐት ወእዘዝ አማኑኤል አምላኬ ሆይ ለአንተ ክብር ምስጋና ይገባሃል። ኃይሌ መጠጊያዬ ኢየሱስ ክርስቶስ ሆይ ክብር ለአንተ ይገባል። ለዘላለም ገናናነትና ክብር ለአንተ ይገባል። ጌታዬ እርሱ ብቻ ነው ረዳት ሆኖኛል። ለአምላክ ምስጋና ይገባል፣ ለሦስትነቱ ምስጋና ይገባል፣ ለመንግሥቱ፣ ለመከራው፣ ለሕማሙ ምስጋና ይገባል እያለች ቤተ ክርስቲያን ትሰግዳለች። በክርስቶስ ሕማምና መከራ ደስ ያለን ሆኖ አይደለም፣ በመከራው ክብርን በሞቱ ሕይወትን አግኝተን ነው እንጂ። ጌታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ወደ ሊቀ ካህናቱ ቤት አስረው በመንገድ እየደበደቡ ወሰዱት። ኀጢአት ያልሠራ በአንደበቱ ሐሰት ያልተገኘበት እርሱን እየደበደቡ ወሰዱት። አይሁድና ሰዱቃውያን ሁሉም የስህተት ምክንያት ፈልገው በተፈታተኑት ፈተና ሁሉ በጌታችን አንደበት ሐሰት አልተገኘም ነበር። ይልቅ የአንደበቱ መከናወን፣ የእጆቹ ተአምራት፣ የነገሩን መወደድ ይደንቃቸው ነበር። ሕዝቡ ሁሉ ትምህርቱን ለመስማት ይሳሱ ነበር። በአዳም ፊት የሕይወትን መንፈስ እፍ ያለ አፉን በመቱት ጊዜ ከንፈሮቹና ጥርሶቹ ታመሙ። ከጌታችን ከኢየሱስ ክርስቶስ አፍ ብዙ ደም ፈሰሰ። አሕዛብን የሚያጠፋበት ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ካንደበቱ የሚያወጣ ሲሆን አይሁድ ጌታችን ኢየሱስን ፊቱን በቡጢ መቱት። እርሱ የማይጠልቅ ፀሐይ፣ የማይጠፋ ፋና፣ ጆቹም ላይ ዘወትር የሚያበራ ነው። ሰነፎቹ አይሁድ ግን ከምድር ነገሥታት ይልቅ የሚያስፈራ ፊቱን መቱት። የፊቱ ግርማ አስደንጋጭ እንደሆነና ቃሉም በጌቴሴማኒ ወደ ኋላ እንደ ጣላቸው ዘንግተው ፊቱን መቱት። አይሁድ ጌታችን ኢየሱስን የእስራኤል ሊቀ ካህናት ወደ ነበረው ወደ ሐና ወሰዱት። በዚያ ወራት ሊቀ ካህናት ሆኖ ለተሾመ ለቀያፋ አማቹ ነበር ሐና። የካህናት አለቆች ይህ ሰው ብዙ ተአምራትን ያደርጋል፣ ብንተወው ሕዝቡን ሊያምንበታል፣ ምን እናድርግ አሉ። ቀያፋ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ቢሞት ይሻላል አለ። ስለ ሕዝብ ሁሉ ይሞት ዘንድ ትንቢት ሲያናግረው፣ ጌታ ግን ስለ ሕዝቡ ብቻ አልነበረም። የተበተኑ የእግዚአብሔር ልጆችን በአንድነት ሊሰበስባቸው የጠፉትን ሊፈልግ ወዶ እርሱ ስለ ሁሉም ኀጢአት መከራን ተቀበለ። አይሁድ እንዴት እንደሚገሉት እየመከሩ ከተክሉ ስፍራ እስከ ሐና ቤት እየገፉና እየደበደቡ ወሰዱት። ሐና ቤት እስኪደርስ ድረስ በምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አላዘኑም፣ ሊያነሱትም አልፈለጉም። ይልቅ በወደቀበት በእግራቸው ረገጡት። የተሻለ ሰይፍን መርገጥ ለእነርሱ እንዲብስባቸው አላወቁም። የአንገቱን ስር በታላቅ አመታት መቱት፣ ይሙት ብለው ደበደቡት። አዳምን ከኀጢአት ቀንበር ነፃ ያደርገው ዘንድ ሰውን የፈጠረ እርሱ እጁን ለሕማም ዘረጋ። ክንዶቹን መቱት፣ ደረቱንና ስለ እኛ የተራበ ሆዱን ደበደቡት። መራቡ እውነት ነው። ሰይጣን ሊፈትነው እንደ ተራበ አውቆ ወደ እርሱ ቀረበ። የእግዚአብሔር ልጅ ከሆንክ እኒህ ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናል ብሎ ቢፈትነው ሰው የሚድን በእንጀራ ብቻ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል እንጂ ብሎ ድል ነስቶታል። ሰው በሆነበት ወራት
እርሱ ስለኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ ተራበ። በ5 እንጀራ በ2 ዓሣ 5000 ሰው የሚያጠግብ ሲሆን ተራበ። በ1 ዓሣ በ7 እንጀራ 4000 ሰው የሚመግብ ሲሆን ስለኛ ተራበ። አይሁድ ግን ከተራበ ሆዱ ጋር ደረቱን መቱት። አቤቱ ይህን ሁሉ መከራ ስለኛ ተቀብለሃልና ባየነው ጊዜ ደም ግባት የለውም። ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ እንደተመታ ቆጠርነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን ባበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ። ይሄኛውስ ወንበዴ በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ። መሃሉስ ከዛ ምን ይለያል ይላሉ። ፊተኛውና መጨረሻው ሕያው ምን ይሁን? መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ። በጣም የተመቻችሁን ትረካ ኮመንት ላይ ያስቀምጡልኝ። እንዲሁም ማንኛውንም እንዲሰራላችሁ የምትፈልጉትን ቀጣይ ታሪክ ጻፉልኝ ማለት ነው። ይሁን ነኝ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብያለሁ። ሰላም ለእናንተ ይሁን። ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ።